ሰላም ፀሐይ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዝኛ እና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ ከዚህ በታች ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማርና መከታተል ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም የቻናሌ ቤተሰቦች፣ በዛሬው ዝግጅታችን የአማርኛ ፊደላትን ወደ ጎን እያነበው ማሳያችሁ ይሆናል። የምለውን እያላችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። አማርኛና ሌሎች የትምህርት አይነቶችን በአጭር ጊዜ መማር ከፈለጋችሁ እዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ የትኛውም ሀገር ላይ ሆናችሁ ትምህርቱን መከታተልና መማር ትችላላችሁ። ወደ ዛሬው ዝግጅታችን ስናልፍ እዚህ ጋር እንግዲህ የምታዩት ሀ ነች። ሀ ከዛ ወደ ታች ስታነቡ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እያላችሁ ታነባላችሁ። እኔ ግን የማሳያችሁ ወደ ጎን ይሆናል ማለት ነው። እኔ የምለውን እያላችሁ እስከ መጨረሻው ተከተሉኝ። እዚህ ጋር ማን ነበር ያልኋችሁ? ሀ፣ ከዛ ይቺ ለ፣ ከዛ ይቺ ሀ፣ ይቺ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ። እነዚህ የመጀመሪያ ፊደሎች ናቸው። እንግዲህ ለነዚህ ምን አላቸው? 77 ቤተሰብ አላቸው በውስጣቸው ማለት ነው። አንዴ ልገምላችሁ ተከተሉኝ። ሀ፣ ለ፣ ሐ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ። ከነዚህ ፊደላት ላይ ከጎናቸው ቅጥል በመጨመር ሁለተኛ ቤተሰባቸው ወይም ሁለተኛ ፊደላቸውን ትጽፋላችሁ። ድምጻቸውን ደግሞ እኔ ምን እያላችሁ ትከተሉኛላችሁ ማለት ነው። ስለዚህ የሀ ሁለተኛ ሁ፣ የለ ሁለተኛ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ፣ ቁ። እነዚህን በምታነቡበት ሰዓት ከድምጻችሁ ወይም ድምጻችሁ መጨረሻ ላይ የሚወጣው ኡ ሚል እንደ አናባቢ መጨረሻ ላይ አንደበታችሁ ይወጣል ማለት ነው። እንግዲህ እነዚህን በምታዩበት ሰዓት ከመጀመሪያ ፊደል ላይ ከጎናቸው ቅጥል በመጨመር ስንተኛ ፊደል ይሆናሉ ነው ያልኋችሁ? ሁሎችን ተመልከቷቸው። ሁለተኛ ፊደላት ላይ ከጎናቸው ቅጥል አላቸው ወይም አግድም መስመር ጨመርባቸዋል ማለት ነው። አንዴ ልድገመው፣ ድምጹን ተከተሉኝ። እዚህ ጋር ማን ያልሁኝ? ሁ፣ ከዛ ይቺ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ፣ ቁ። እነዚህ ሁለተኛ ላይ ያሉ ፊደላት ናቸው። እሺ ሶስተኛ ላይ ያሉ ፊደላት ደግሞ እንደምታዩቸው ምን አላቸው? በቀኝ በኩልታቸው ላይ እግራቸው ላይ ምን አለ? አግድም መስመር አለው። ስለዚህ የሀ ሶስተኛ ስታነቡ ሂ ፊደል ቅርጹ ደግሞ ምን አለው? በቀኝ በኩልታችን ላይ አግድም መስመር። የለ ሶስተኛ ፊደል ምን ይጨመርበታል? በእግሩ ላይ በቀኝ በኩል ቅጥል። የሀ ሶስተኛም በተመሳሳይ ደረጃ ምን አላቸው? በቀኝ በኩልታችን ላይ አግድም መስመር ወይም ቅጥል ይጨመርባቸዋል ማለት ነው። አሁን ድምጻቸውን የምለውን እያላችሁ ተከታተሉኝ። እዚህ ጋር ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ሺ፣ ቂ። አንዴ ልድገመው። ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ሺ፣ ቂ። እሺ ሶስተኛ ፊደላትን በዚህ መንገድ ካነበባችሁና ከጻፋችሁ እሺ አራተኛ ፊደላት ላይ በሚመጡበት ሰዓት ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ያጥራን። ቅርጽ አልባ ከሆኑ ደግሞ ለምሳሌ እንደ ሀ፣ መ፣ ሰና ረ አይነት ፊደሎች ምንድናቸው? አራተኛ ላይ ወደታች ወረደ ነገር አላቸው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ ወይም በግራ በኩል ያለ እግራቸው የመጀመሪያ እግራቸው ያጥራን። ባለ አንድ እግር ከሆኑ የቀ ቤተሰብ አራተኛ ወደ ግራ ይዞራል ማለት ነው። ስለዚህ ባለ አንድ እግር ከሆኑ ወደ ግራ መዞር እድል አላቸው። ባለ ሁለት እግር እና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው በግራ በኩል ያለው ያጥራል ብያቸዋለሁ። ስለዚህ ድምጻቸው ደግሞ አሚል ድምጽ እያስተጋባችሁ ታነቧቸዋላችሁ። እስቲ እኔ የምለውን ያላችሁ ተከተሉኝ። እዚህ ጋር ማን ያልኋችሁ? ሀ፣ ከዛ ይቺ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ፣ ሻ፣ ቃ። እንዴ ልገመው። ሀ፣
ላ ሀ ማ ሳ ራ ሳ ሻ ቃ ቃ። እሺ አሁን ደግሞ አምስተኛ ፊደላት። አምስተኛ ፊደላት ቅርጻቸውን በምታዩበት ሰዓት ምን አላቸው? ተራውን በዚህ አግድም ወይም ወደ ጎን ስታዩ ምን አላቸው? በቀኝ በኩል ታች ላይ ቀለበት አላቸው ሁሎችም። ስለዚህ አምስተኛ ፊደል ለመሆን የግድ ምን ያስፈልጋቸዋል? በቀኝ በኩል ታች ላይ ቀለበት። ስለዚህ ለን ጽፋችሁ ቀለበት በቀኝ በኩል ከጨመራችሁበት አምስተኛ ፊደል ይሆናል። ሀን ጽፋችሁ በቀኝ በኩል ታች ላይ ቀለበት ካለው አምስተኛ ፊደል ይሆናል። ሌሎችም በተመሳሳይ ማለት ነው። ስለዚህ አሁን መልመድ ያለባችሁ ድምጻቸውን ነው ማለት ነው። ቅርጻቸውን በዚህ ከያዛችሁ። ስለዚህ እዚህ ጋር ሄ ከዛ ሌ ሄ ሜ ሴ ሬ ሴ ሼ ቄ። አንዴ ልድገሙ። እኔ የምለውን እያላችሁ ተከተሉ። እዚህ ጋር ማን ያልሁ? ሄ ከዛ እቺ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቄ። እሺ አምስተኛ እንደዚህ ካየን ስድስተኛ ፊደላት ደግሞ እዚህ ጋር የምታያቸው ምንድናቸው? እንደ ሌሎቹ እንደ አምስተኛ እንደ አራተኛ እና እንደ ሶስተኛ የሚያመሳሰላቸው ነገር የለም። ያ ማለት ቅርጻቸው ስድስተኛ ፊደል የተለያየ ነው። ስለዚህ የሀ ስድስተኛ እንዴት ይሆናል? የለ ስድስተኛ እንዴት ይሆናል? የሀ ስድስተኛ የመ ስድስተኛ የሚለውን ትኩረት ሰጣችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። እኔ የምለውን እያላችሁ ተከተሉ። እዚህ ጋር ህ ከዛች ል ህ ም ስ ር ስ ሽ ቅ። አንዴ ልገመው። ህ ል ህ ም ስ ር ስ ሽ ቅ ቅ። እሺ ሰባተኛ ፊደል ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል። ባለ አንድ እግር የምንለው የቀ ቤተሰብ ሰባተኛ ነው እዚህ ውስጥ ያለው። ስለዚህ አናቱ ላይ ቀለበት አለው ማለት ነው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው እዚህ ጋር እንደምታያቸው አጣራ ናቸው። ባለ ሁለት እግርና ባለ ሶስት እግር ከሆኑ ቅርጽ አልባዎች ደግሞ ወደታች የወረደ ነገር በመሃል አላቸው። የተለያየ ቅርጽ ይኖራቸዋል። ቅርጽ አልባ የምንላቸው ቅድም እንደነገርኋቸው እዚህ ጋር ሀ መ ሰ ረ እነዚህ ቅርጽ አልባ ከሚባሉት ውስጥ ናቸው። ስለዚህ የመጨረሻ ፊደላቸውን ስታነቡ ኦ ሚል ድምጽ እየሰጣችሁ ለምሳሌ እዚህ ጋር የሀ ሰባተኛ ፊደል ማን ብላችሁ ትጠራላችሁ? ሆ ከዛቺ ሎ ሆ ሞ ሶ ሮ ሶ ሾ ቆ። አንዴ ልልገመው ተከተሉኝ እስቲ። እዚህ ጋር ማን ያልሁኝ? ሆ ከዛቺ ሎ ከዛቺ ሆ ሞ ሶ ሮ ሶ ሾ ቆ ብላችሁ ታነባላችሁ። እሺ ወደ ቀጣዩ ስንሄድ እዚህ ጋር ማነች? በእነዚህ የመጀመሪያ ፊደሎች ናቸው። በ ተ ቸ የ ነ ኘ አ ከ ከ። እሺ አንዴ ልግምላችሁ። ምክንያቱም የመጀመሪያ ፊደሎችን ካወቃችሁ ከዛ ወደ ታች ማንበብ በጣም ቀላል ይሆናል ማለት ነው። ለምሳሌ በን ካወቃችሁ ቡ ቢ ባ ቤ ብ ቦ ብሎ ለማንበብ ይሄ እንደ ግጥም ወይም እንደ ዜማ ነገር ስላለው ይቀላችኋል ማለት ነው። ስለዚህ ትኩረት ሰጣችሁ የመጀመሪያ ፊደሎችን መለየት። አንዴ ልድገሙ። ማን ያልኋቸው እዚህ ጋር? በ ከዛቺ በ ተ ቸ የ ነ ኘ አ ከ ከ። እሺ ሁለተኛ ፊደል ደግሞ ከጎናቸው ቅጥል በመጨመር እንደምታያቸው ኡ ሚል ድምጽ እየሰጣቸው ከጎናቸው ቅጥል ሲጨምሩባቸው ምን ይሆናሉ? ሁለተኛ ፊደል ይሆናሉ። ስለዚህ ቅርጻቸውን እንደዚህ ካዛቸው ድምጻቸውን ደግሞ የምለውን እያላችሁ ተረጋግታችሁ ተከተሉኝ። እዚህ ጋር የበ ሁለተኛ ቡ፣ የበ ሁለተኛ ቡ፣ የተ ሁለተኛ ቱ፣
የቸ ሁለተኛ ቹ፣ የ ሁለተኛ ዩ፣ የነ ሁለተኛ ኑ፣ የኘ ሁለተኛ ኙ፣ የአ ሁለተኛ ኡ፣ የከ ሁለተኛ ኩ። አንዴ ልድገመው። እዚህ ጋር ማን ያልኩኝ? ቡ፣ ቡ፣ ቱ፣ ቹ፣ ዩ፣ ኑ፣ ኑ፣ ኡ፣ ኩ፣ ኩ። እሺ ሶስተኛ ፊደል ደግሞ ቅርጻቸውን ለመለየት እንዴት መሰላችሁ? መጀመሪያ ፊደላት ላይ በቀኝ በኩል ታች ላይ እግራቸው ላይ አግድም መስመር ወይም ቅጥል በመጨመር እንግዲህ በን ከጻፋችሁ በሶስተኛ ምን አለው? በቀኝ በኩል ታች ላይ እግሩ ላይ አግድም መስመር ይጨመርበታል። ሌሎችም በተመሳሳይ እንግዲህ አይናችሁ እንደሚያየው እዚህ ጋር በቀኝ በኩል አለው፣ እዚህም በተመሳሳይ፣ እዚህም በተመሳሳይ። ስለዚህ ቅርጻቸውን ከመጀመሪያ ፊደላት ላይ በቀኝ በኩል ታች ላይ አግድም መስመር መጨመር ይኖርባቸዋል ሶስተኛ ፊደላትን ለማንበብ ወይም ቅርጻቸውን ለመለየት። ስለዚህ ድምጻቸውን ደግሞ በሶስተኛ ኢ ሚል ድምጽ መስጠት። ቢ ስትሉ ኢ ሚል ድምጽ አለው። ቪ፣ ቲ፣ ቺ፣ ይ፣ ኒ፣ ኒ፣ ኢ፣ ኪ። አንዴ ልገመው። እዚህ ጋር ማና ቢ፣ እዛች ቪ፣ እዛች ቲ፣ ቺ፣ ይ፣ ኒ፣ ኒ፣ ኢ፣ ኪ፣ ኪ። እሺ አራተኛ ፊደል ደግሞ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጥራል ብለናል ቅድም። ስለዚህ የመጀመሪያ እግራቸው የሚያጥረው ስንተኛ ማለት እነማን ናቸው የሚለውን ስታዩ እዚህ ጋር በ፣ በ፣ ከዛ አ፣ ከ አሉ። እነዚህ ውስጥ ምንድናቸው? እነዚህ አሁን ያጠራዋቸው ባለ ሁለት እግር ናቸው። እዚህ ጋር ደግሞ ተ፣ ቸ፣ የ፣ ነ፣ ኘ። እነዚህ ፊደላት ደግሞ ምንድናቸው? ባለ አንድ እግር ናቸው። ስለዚህ ባለ ሁለት እግር ስታዩ እዚህ ጋር ሁለቶች ተራውን የጠራውላችሁ የመጀመሪያ እግራቸው አጣራ ነው። ባለ አንድ እግሮችን እዚህ ጋር ስታያቸው ወደ ግራ የተጣመመ ነው። ስለዚህ ባለ አንድ እግር ወደ ግራ ይጣመማል አራተኛ ፊደላቸው። ባለ ሁለት እግር ደግሞ የመጀመሪያ እግራቸው አጥራን በሚለው ቅርጻቸውን ካያዛችሁ ድምጻቸውን ደግሞ እኔ የምለውን እያላችሁ ተረጋግታችሁ ተከተሉኝ። እዚህ ጋር የበ አራተኛ ፊደል ባ፣ የበ አራተኛ ፊደል ባ፣ የተ አራተኛ ፊደል ታ፣ የቸ አራተኛ ፊደል ቻ፣ ያ፣ ና፣ የነ አራተኛ ና፣ የኘ አራተኛ ኛ፣ የአ አራተኛ ራሱን ይደግማል አ፣ የከ አራተኛ ካ፣ ካ። አንዴ ልድገመው ተከተሉኝ። ማን ያልሆነ እዚህ ጋር ባ፣ ዋ፣ ታ፣ ቻ፣ ያ፣ ና፣ ኛ፣ አ፣ ካ፣ ካ። እሺ አራተኛ ፊደላትን በዚህ ካየን አምስተኛ ፊደላት ቅድም እንደነገርኳችሁ ካስታወሳችሁ ምን አላቸው እያለው በቀኝ በኩል ታች ላይ ቀለበት አላቸው። ስለዚህ ከመጀመሪያ ፊደላት ላይ ምን መጨመር ነው? በቀኝ በኩል ታች ላይ ቀለበት በመጨመር አምስተኛ ፊደል መሆናቸውን ወይም ደግሞ ተጽፎ ካገኛችሁ የበአምስተኛ ፊደል መሆኑን ለመለየት ስንተኛ ነው የሚለውን ለመለየት ምን መኖር አለበት ማለት ነው? አምስተኛ ፊደል ለመሆን በቀኝ በኩል ታች ላይ ቀለበት። የሌሎችን በተመሳሳይ ቀለበት ካላቸው አምስተኛ ፊደል ናቸው። ነገር ግን ቀለበታቸው በቀኝ በኩል ታች ላይ መሆን አለበት ማለት ነው። ስለዚህ ድምጻቸው ደግሞ እዚህ ጋር ቤ፣ ቬ፣ ቴ፣ ቼ፣ የ፣ ኔ፣ ኜ፣ ኤ፣ ኬ፣ ኬ። አንዴ ላይ ድገመው። እዚህ ጋር ቤ፣ ቬ፣ ቴ፣ ቼ፣ የ፣ ኔ፣ ኜ፣ ኤ፣ ኬ፣ ኬ። እሺ አምስተኛ እንደዚህ ካየን ስድስተኛ የተለያየ ቅርጽ አላቸው ወይም ደግሞ ተመሳሳይ እንደ አምስተኛ እንደ አራተኛ የሚያመሳስላቸው ነገር የለም ማለት ነው። ስለዚህ እኔ የምለውን እያላችሁ ድምጹን ትለማመዳላችሁ። ቅርጹን ደግሞ በሂደት የበ ስድስተኛ እንዴት ነው፣ የተ ስድስተኛ እንዴት ነው፣ የቸ ስድስተኛ እንዴት ነው የሚለውን እየጻፋችሁ መለማመድ ይኖርባችኋል ማለት ነው። እዚህ ጋር የበ ስድስተኛ ምን እንላለው? እንደምታዩት በግራ በኩል
አግድም መስመር ወይም ቅጥል ከጎኑ አለው ማለት ነው። ስለዚህ እዚህ ጋር ብ ብ ት ቺ ይ ን ኝ እ ክ ክ አንዴ ልግመው ብ ብ ት ች ይ ን ኝ እ ክ ክ ብዙ ጊዜ እንደሌሎቹ መለያ ስለሌላቸው ስድስተኛ ፊደላትን ለመለየት ይቸገራሉ ተማሪዎች። ስለዚህ የጻፋችሁ ብትለማመዷቸው አሪፍ ነው ብዬ አስባለሁ። ሰባተኛ ፊደላት ደግሞ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል። እንግዲህ አራተኛ ላይ እዚህ ጋር በግራ በኩል ነበር ያጠረ። ሰባተኛ ላይ ስታያቸው ደግሞ እዚህ ጋር ምን አላቸው? በቀኝ በኩል ወይም የመጨረሻ እግራቸው ያጠራል። እነዚህ ባለ ሁለት እግርና ባለ ሶስት እግር ሲሆኑ ነው። ባለ አንድ እግር ብለን ያየናቸው ደግሞ እዚህ ጋር ተራውን ስታያቸው የተ ሰባተኛ፣ የቸ ሰባተኛ፣ የየ ሰባተኛ፣ የነ ሰባተኛ እና የኘ ሰባተኛ ፊደላት ምንድናቸው? አናታቸው ላይ ቀለበት አላቸው። ስለዚህ ባለ አንድ እግር ፊደላት ምንድን አላቸው እያልነው? አናታቸው ላይ ቀለበት ይኖራል። ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጥራል በሚለው ትይዙና ድምጻቸው ደግሞ ኦ ሚል ድምጽ ያስተጋባ። ያ ማለት ከአንደበታቸው መጨረሻ ላይ ስታነቡ ኦ ሚል ድምጽ ይኖረዋል ማለት ነው። ስለዚህ የበ ሰባተኛ ፊደል ቦ፣ የበ ሰባተኛ ቮ፣ የተ ሰባተኛ ቶ፣ የቸ ሰባተኛ ቾ፣ የየ ሰባተኛ ዮ፣ የነ ሰባተኛ ኖ፣ የኘ ሰባተኛ ኞ፣ የአ ሰባተኛ ኦ፣ የከ ሰባተኛ ኮ። አንዴ ልድገመው። እዚህ ጋር ቦ ቦ ቶ ቾ ዮ ኖ ኞ ኦ ኮ ኮ። እንደዚህ ያደረጋችሁ መለማመድ ይኖርባችኋል። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ